ገንዘብ የት እንደገባ ሳይታወቅ የመበተን ሚስጥር ገርሟችኋል? ደሞዛችሁ በገባ በጥቂት ቀናት ውስጥ አልቆ እንዴት ነው የምንጨርሰው ብላችሁ ተጨንቃችሁ ታውቃላችሁ? ችግሩ የገበያችሁ ማነስ ሳይሆን የገንዘብ አያያዝ ስልታችሁ ሊሆን ይችላል። ዛሬ በዓለም ላይ ያሉ ስኬታማ ሰዎች ገንዘባቸውን በአግባቡ ለመመደብ የሚጠቀሙበትን በጣም ቀላልና ውጤታማ የ50-30-20 ህግን አሳያችኋለሁ። ዋናው ይዘት የ50-30-20 ህግ ነው። ገበያችሁን በሶስት ዋና ዋና ክፍሎች እንዴት መመደብ እንዳለባችሁ በምሳሌ ላስረዳችሁ። አንደኛ 50%ቱን ለአስፈላጊ ነገሮች ወይም ኒድስ፣ ከአጠቃላይ ገበያችሁ ግማሹን ወይም 50%ውን ፍጹም ለማይቀሩና ለመኖር ወሳኝ ለሆኑ ነገሮች ይመድቡ። ይህም የቤት ኪራይ፣ የምግብ ወጪ፣ የትራንስፖርትና ወርሃዊ መደበኛ ክፍያዎችን ለምሳሌ የውሃና መብራትን ያካትታል። ሁለተኛ 30%ቶችን ለፍላጎት ማለትም ዋንትስ ለፍላጎታችን፣ በ30% ደግሞ ለግል ፍላጎታችን ለደስታችሁ ይመድቡ። ለምሳሌ ከጓደኛ ጋር መውጣት አለ፣ ልብስ መግዛት አለ፣ ወይም ለሚወዱት መዝናኛ የምታወጡትን ገንዘብ በዚህ ስር ይጠቃለላል። ይህ ክፍል ህይወት እንዳይመራችሁ ያደርጋል። ሶስተኛ እና የመጨረሻው 20% ለቁጠባ እና ለዕዳ ሴቪንግ ኦር ዴብት፣ ቀሪውን 20% ደግሞ የወደፊት ህይወታችሁን የሚገነባው ወሳኝ ክፍል ነው። ይህንን ገንዘብ እጃችሁ ላይ ሳታቆዩ ወዲያውኑ ወደ ቁጠባ አካውንታችሁ አስገቡት። ድንገተኛ አደጋ ሲያጋጥም መከላከያ ይሆናችኋል፣ ወይም በኋላ ላይ ለምትጀምሩት አነስተኛ ቢዝነስ መነሻ ካፒታል ይሆናችኋል። ተግባራዊ ምሳሌ እንውሰድ። ፕራክቲካል ኤግዛምፕል። ነገሩን ይበልጥ ግልጽ ለማድረግ በአንድ ቃል ቀላል ምሳሌ እንየው። ለምሳሌ በወር 10,000 ብር የሚያገኝ ሰው ከሆነ 5,000 ብር ለቤት ኪራይና ለምግብ ኒድሶች ፍላጎቶች ያውለዋል። 3,000 ብር ለልብስና ለመዝናኛ ዋንትስ ለፍላጎቶቹ ለነዚህ ያውለዋል። 2,000 ብር ደግሞ በቀጥታ ለቁጠባ ሴቪንግ ይመደባል ማለት ነው። እንደማጠቃለያ ይህንን ህግ በተከታታይ ለ3 ወራት ብትተገብሩት በገንዘባችሁ ላይ ያላችሁን ቁጥጥር ሙሉ በሙሉ ተቀይሩታላችሁ። እናንተስ በአሁኑ ሰዓት ከገበያችሁ ስንት % ቆጥባላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ከጠቀማችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ለሚቀጥለው ቪዲዮ እንደዚሁ በገንዘብና ፋይናንስ ነክ ጉዳይ ላይ ለእናንተ ይጠቅማል፣ ያስተምራል ብዬ የማምነውን ይዤላችሁ ቀርባለሁ። ሰላም።